ዛሬ ዲማ ሆፕ ሪል ስቴት በቦሌ ኤድና ሞል ወይም ደግሞ አለምነሽ ፕላዛ ቀጥሎ ወይም ቦሌ ሃይስኩሉ ፊት ለፊት እያስገነባ ስላለው አፓርትመንት እና ቦሌ አካባቢ ደግሞ የንግድ ሱቅና መኖሪያ ቤት አፓርትመንት ስትፈልጉ ለነበራችሁ ደንበኞች ዛሬ ጥሩ መረጃ አለኝ ሼር ማድረጋችሁ ይሆናል ማለት ነው። ታዲያ በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ዲማ ሆፕ ሪል ስቴት እያስገነባ ያለው አፓርትመንት ይኖራል። አሁን ላይ ስትራክቸር ጨርሶ ሙሉ በሙሉ የፊኒሽንግ ስራ በመስራት ላይ ነው የሚገኘው። የንግድ ሱቆችን ከ20 ካሬ ጀምራችሁ ማግኘት ትችላላችሁ ማለት ነው። እዚህ ሳይት ላይ ከ20 ካሬ ጀምራችሁ ከግራውንድ እስከ 6ኛ ፍሎር እንደዚሁ የተናጠል ሊተር ካርት የተዘጋጀላቸውን የንግድ ሱቆችና መኖሪያ ቤት አፓርትመንቶችን በመሀል ቦሌ ኤድና ሞል ዛሬውን የግላችሁ ማድረግ ትችላላችሁ። ሌላ ደግሞ መኖሪያ ቤት አፓርትመንቶችን ቀስ እያላችሁ በግንባታ ሂደት እየከፈላችሁ የግላችሁ የምታደርጓቸውን አፓርትመንቶችና የንግድ ሱቆችንም እንደዚሁ ነግራችኋለሁ። ፊት ለፊት እየተገነባ ያለው አፓርትመንት የዲማ ሆፕ ሪል ስቴት አፓርትመንት ነው። የንግድ ሱቆች ከግራውንድ እስከ 6ኛ ፍሎር ልክ እንደዚህኛው የሚገነቡ ይሆናል ማለት ነው። መኖሪያ ቤት ደግሞ ባለ 1ና ባለ 2 መኝታ ቤቶች አሉ። ለኢንቨስትመንት ተመራጭ የሆነ ሎኬሽን ነው። የንግድ ሱቆችን ብትገዙ እዛ አካባቢ የኪራይ ዋጋው በጣም ቆንጆ ኪራይ ዋጋ ነው የሚኖራችሁ። መኖሪያ ቤት አፓርትመንቶቹ ደግሞ ለገስት ሃውስ ከምንም በላይ ቶሎ ቶሎ የሚከራዩላችሁና ጥሩ ሬንታል ቫልዩ ያለበት ሎኬሽን ነው ቦሌ ኤድና ሞል። ታዲያ ባለ 1 መኝታ 93 ካሬ ይኖረናል። ባለ 2 109ና 147 የካሬ አማራጮች ይኖራሉ። እዚህ ጋር ዳውን ፔመንት 20% ብቻ ነው። ሌላውን እስከ 2 ዓመት ቀስ ብላችሁ የምትከፍሉት ነው የሚሆነው። በሆቴል ስታንዳርድ ነው እየተገነባ ያለው ይሄ አፓርትመንት። ታዲያ ምንም አይነት ፓርቲሲፔሽን እናንተ የላችሁም፣ እኛ ገንብተን ብቻ ቁልፍ እንሰጣችኋለን ማለት ነው። ከዚህ በፊት 22 ሲግናል ላይ ገንብተን እንዳስረክብ ነው አይነት አፓርትመንት ማለት ነው። አሊያ ደግሞ እዚህ ጋር የንግድ ሱቅ 90% የተጠናቀቀ አፓርትመንትና የንግድ ሱቅ አለ። የንግድ ሱቆቹ እነዚህኞቹ የተናጠል ዲጂታል ካርታ ተዘጋጅቶላቸዋል። ከነዚህም ጋር ከፈለጋችሁ ከ3 ወር በኋላ የምትረከቡትን የንግድ ሱቅ ከ20 ካሬ ጀምራችሁ ዛሬውኑ አክሰስ ማድረግ ትችላላችሁ ማለት ነው። እነዚህ ደግሞ በግንባታ ሂደት እስከ 2 ዓመት ቀስ ብሎ የሚከፈልና ፔመንት ስኬጁሉ ታይት ያልሆነ ማለት ነው። እዚህ ጋር የንግድ ሱቅ ብትገዙ አሁን 50% ከፍላችሁ ሌላውን እስከ 1 ዓመት መክፈል ይጠበቅባችኋል። እዚህ ጋር ግን 20% ከፍላችሁ ሌላውን እስከ 2 ዓመት መክፈል ትችላላችሁ ማለት ነው። ታዲያ በቦሌ ኤድና ሞል የንግድ ሱቅ ወይም መኖሪያ ቤት አፓርትመንት የግላችሁ ብታደርጉ ኢንቨስትመንት ሬቱ ከምንም በላይ ተመራጭ ነው ማለት ነው። ጥሩ ሬንታል ቫልዩና ሪተርን ቫልዩም በጣም ከፍተኛ ነው ቦሌ ኤድና ሞል። ስለነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ስትፈልጉ እኔ ካሳሁን እባላለሁ። የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እታች በማስቀምጥላችሁ ኮንታክት ታደርጉኝ ሙሉ መረጃ መሰጣችሁ ይሆናል ማለት ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።